አንጋፋ በቃ በጣም በሚገርም ሁኔታ እግዚአብሔርን ገልጦ የሚያሳይ ኢየሱስን የሚያሳዩ ዝማሬዎች ያሉት ፓስተር ቴዲ አለ በመካከላችን። ለጌታ ክብር አጨብጭቡ እዚህ ስለመገኘቱ። ሃሌሉያ! እልልታ፣ ጭብጨባ፣ ፉጨት። ቆማችሁ በእግራችሁ የእግዚአብሔርን ሰው እንድትቀበሉ ትፈልጋለሁ። ለእግዚአብሔር ክብር እያመጣችሁ ሃሌሉያ! ጌታ ያክብርልኝ። ቁጭ በሉ። ጎናችሁ ያለውን ሰው ዛሬ የሚሆን ኃይለኛ ነገር አለ በሉት። ሲድገሙና ጎናችሁ ያለውን ሰው ዛሬ ፋሬስ ይሆናል በሉት። ድገሙና ዛሬ ፋሬስ ይሆናል በሉት። አሜን ነው። እዚህ ዘፍጥረት 38 ላይ ያለ ታሪክ ነው። ሁላችሁም በዚህ ታሪክ እንደ የሆነ ነገር እንደሆነላችሁ አምናለሁ። ዛሬ ደግሞ በሌላ መገለጥ በሌላ መነካት የሆነ አደገኛና አዲስ ነገር ይሆናል። አሜን ነው። ዘፍጥረት 38 ላይ ቁጥር 27 ላይ ያለ ቃል ነው። የመውለጃ ጊዜ እንደደረሰ በጽንሷ መንታ መሆኑ ታወቀ። በምትወልድበትም ጊዜ አንደኛው እጁን አወጣ። አዋላጂቱም ይህንን መጀመሪያ ወጣ ስትል በእጁ ላይ ቀይ ክር አሰረችለት። ነገር ግን እጁን መልሶ ሲያስገባ ወንድሙ ተወለደ። አዋላጂቱም አንተ እንዴት ጥሰህ ወጣ ስትል ስሙን ፋሬስ አለችው ይላል። አሜን ነው። አሜን ነው። ጎናችሁ ያለውን ሰው እንዴት ጥሰህ ወጣ በሉት። አራሜን እንዴት ጥሰህ ወጣ የሚባል አደራረግ ባንተ ህይወት ልናይ ነው በሉት። ሃሌሉያ! አራሜን። ፋሬስ ማለት እንዴት ጥሰህ ወጣ ማለት ነው። አሜን ነው። የሚያዩ ሰዎች የሚመለከቱ ሰዎች ላንተ መጀመሪያ ግምት ያልነበራቸው ጥሰህ ስትወጣ ሲያዩ እንደዚህ ይላሉ፣ እንዴት ጥሰህ ወጣ። ጎናችሁ ያለው ሰው እንዴት ጥሰህ ወጣ፣ እንዴት ጥሰሽ ወጣሽ ልትባይ ነው በሉት። ሃሌሉያ! ይሄ መልእክት ለመጀመሪያ ጊዜ እዚህ ጉባኤ ነው እየሰበኩት ያለሁት። ለእናንተ መልእክት ነው። ጎናችሁ ያለው ሰው ይሄ ያንተ መልእክት ነው በሉት። ኢየሱስ ያድናል። እዚህ ዘፍጥረት 38ኛው ታሪክ በፊት ያለው የ37ኛው የዮሴፍ ታሪክ ነው። በመሃል ይቋረጥና እንደዚህ ይላል። ስለ ይሁዳ ይጀምርናል። 38 ላይ ሲጀምር ይሁዳም ከወንድሞቹ ተነጥሎ ወደ ሌላ ሀገር ሄደ ይላል። ወደ ሌላ ቦታ ሄደ። እንደምታውቁት ይሁዳ የያዕቆብ ልጅ ነው እና ያዕቆብ 13 ልጆች አሉት። አንዷ 13ኛዋ ሴት ነች፣ ዲና ትባላለች። ሌሎቹ 12ቶቹ አሉ። ከነዛ መካከል አንዱ ይሁዳ ነው። አራተኛ ልጅ ነው። ሮቤል የበኩር ልጅ ነው። ብኩርናውን መቀበል ቢገባውም ግን በቂ ስላልነበረ አልቻለምና ኪዳኑን አባቱ ያዕቆብ አሳልፎ ለይሁዳ ሰጠ። ስለዚህ 38ኛው ምዕራፍ ላይ ሲጀምር የይሁዳ ታሪክ ነው የሚጀምረው። ጎናቸው ያለው ሰው አሁን ያንተ ምዕራፍ ሊጀምር ነው በሉት። ጌታ ይባረክ። አይ በቃ ተመሳሳይ ያልኖርም አለና ተነጠለና ወጣ ይላል። ከወንድሞቹ መካከል ከሚኖርበት በአባቱ ቤት ከሚኖርበት አንድ አይነት መደዴ የሆነ ህይወት ከሚኖርበት አዲስ ምዕራፍ ሲጀምር እንደዚህ ያለ አይ እኔ እወጣለሁ ተነጥዬ ለብቻዬ እሄዳለሁ አለና ወጣ ይላል። ጌታ ይባረክ። ጎናችሁ ያለው ተመሳሳይ ከሆነ የህይወት ምዕራፍ ዛሬ ትወጣለህ በሉት። አሜን ነው። እግዚአብሔር ባንተ ሊያደርገው ያለ አዲስ ሊጀምረው ያለ ታሪክ ስላለ ጥሰህ ትወጣለህ። ጌታ ይባረክ። ጥሶ መውጣት የጀመረው እንግዲህ በይሁዳ ነው ማለት ነው። ከወንድሞቹ መካከል ከሚኖርበት በአባቱ ቤት ተደርድረው 13 አንድ አይነት ከሚኖሩበት አይ እኔ የኪዳን ሰው ነኝ፣ ኪዳኑ እኔ ጋር አርፏል፣ ስለዚህ ኪዳኑን ለማስቀጠል እኔ ከዚህኛው ቤት ወጣና መንገድ ጀምራለሁ ብሎ ሄደ ይላል። ጌታ ይባረክ። ኪዳኑን ለማስቀጠል በዛ ቤት ከነበሩት ውስጥ እነ ሌዊ አሉ፣ እነ ስምዖን አለ፣ ሮቤል አለ፣ ሌሎቹም አሉ። ከዛ መሃል ግን ይሁዳ ይሄ የኪዳን ዕጣ ስላረፈበት ይሄንን ለማስቀጠል ሲወጣ ትንቢት ነበረው። ዘፍጥረት ላይ የተነገረለት ትንቢት አለ። ከይሁዳ ዘር ኮከብ ይወጣል ተብሎለታል። ጎናችሁ ያለው ሰው ካንተ ውስጥ የሚወጣ ኃይለኛ ነገር አለ በሉት። የሚወለደው ነገር ወራሽ ነው በሉት። ተራ ነገር አይደለም አንተ ውስጥ ያለው በሉት። ጥሰ ልትወጣ ነው። ምን እያሰብክ ነው በሉት። አሜን ነው። አዎ ዛሬ አንድ ሰው ጥሶ ይወጣል። ኢየሱስ ያድናል። ይሄ ቅድም ያነበብኩላችሁ ፋሬስ ከወንድሙ ጋር በማህፀን ግፊያ የጀመረው የይሁዳ ልጅ ነው። የይሁዳ ልጅ ነውና እናቱ ትዕማር ትባላለች። ዲላችሁም ነቅነቅ አድርጉትና ዛሬ ጥሰህ ልትወጣ ነው በሉት። ድንበርን አስፋ፣ ሰፋ ሰፋ በል በሉት። አሜን ነው ወይ? የሆነ መንፈስ አለ ደስ የሚል። ጌታ ይባረክ። ይሁዳ ከአባቱ ቤት ከወጣ በኋላ ከነዓናዊቷን ወደደና 3 ልጆች ወለደችለት።
ከነዚህ ከተወለዱለት ከሶስቱ ልጆች መካከል የመጀመሪያውን ለትዕማር ዳራት። ለትዕማር ዳራት በእግዚአብሔር ፊት አጸያፊ ስራ ይሰራ ስለነበር ይላል፣ በግልጽ አልተጻፈም። የመጀመሪያ ባሏ ሞተ። ሲሞት ሁለተኛ ወንድሙን አባትየው እንደዚህ ያለው፣ በእነሱ ባህል የመጀመሪያው አባት ባል ሲሞት የወንድሙን ዘር ለማስቀጠል ሁለተኛው ያገባታል። አግባትና የወንድምህን ስም የሚያስጠራ ልጅ መውለድ አለበት፣ ስለዚህ መቀጠል አለባችሁ በትዳር አለው። ትዕማርን ሁለተኛ ወንድሙ አገባት ማለት ነው። የይሁዳ ሁለተኛ ልጅ አገባት። ካገባት በኋላ የወንድሙን ዘር ላለማስቀጠል ዘሩን የዘር ፈሳሹን መሬት ላይ ያፈሰው ነበር ይላል። ምን አይነት ክፋት እንደሆነ! ዘሩን እንዳይቀጥል የወንድሙ ስም እንዳይጠራ መሬት ላይ ዘሩን ያፈሰው ነበር። ይሄም በእግዚአብሔር ዓይን አጸያፊ ስለሆነ ሁለተኛው ሞተ ይላል። አይገርማችሁም? ትዕማር ምንም የማታውቅ ሴት ናት። ኪዳኑን ለማስቀጠል የመጣች ናት። ግን ዘሩ እንዲቀጥል በሷ ስላልተፈለገ በጣም በጭንገፋ ይመታት ነበር። አባትየው እንደዚህ አለ፣ አይ ሶስተኛው ልጄን አልድርልሽም፣ እድሜው ገና ስላልደረሰ የመበለትነት ልብስሽን ለብሰሽ ወደ አባትሽ ቤት ተመለሽ ያላት። ዘር ለማስቀጠል ነው የመጣችው። ፋሬስ በውስጧ አለ። አስባችሁታል? ኪዳን የሚያስቀጥል አደገኛ ነገር ይዛ ግን ወደ አባቷ ቤት ተመለሰች። ያውም የሐዘን ልብስ ለብሳ ማቅ ለብሳ። የሰፈሩ ሰው ስም ሰጣት። እቺ ገፊ ሁለት ባል ገደለች። እማይሆን ስም ለጠፉባት። ግዴለም ጎናቸው ያለውን ሰው ሰዎች ያሉህን አይደለም በሉት፣ የለጠፉብህን ስም አይደለም በሉት። አሜን ነው ወይ? አይገርማችሁም? እቺ ትዕማር ያልሆነችውን ስም ተሰጣት። እቺ ገፊ ባል እንደሆነ አይከርምላትም። ይሄው ሁለቱን ገደለች ተባለ። አባትየውም ደግሞ እቺ ልጅ ጭንገፋ አለባት፣ ዘሬ ሊቀጥል አልቻለም፣ ስለዚህ ሶስተኛው ልጄን ሰበብ ፈጥሬ ማስመለጥ አለብኝ አለ። እድሜው አልደረሰም፣ ሲደርስ ድርልሻለሁ፣ እስከዛ ሂጂ አላት። ከዛ በኋላ በቆይታ የራሱ የይሁዳ ሚስት ሞተች ይላል። ከናናይቱ አግብቷት የነበረችው ሞተች። ስለዚህ ይሁዳ ከሐዘኑ በተጽናና ጊዜ በግ ይሸልጥ ስለነበረ ወደ ተምና ወረደ። አንድ ቀን እየወረደ እያለ ሰማች። ትዕማር ሰማች። ትጠብቃለች። በውስጡ ኃይለኛ ነገር እንዳለ ታውቃለች። ትዕማር አደገኛ ነገር እንዳለ ታውቃለች። ግን ቀን እየጠበቀች ነው። ጃጋማታ ለባሰ ግዴለም የጊዜ ጉዳይ ነው በሉት። አጠገባቸው ያለውን ሰው መወለዱ አይቀርም ፋሬስ በሉት። አሜን ነው። ጥቁር ልብስ አልብሰዋት መበለት አድርገዋት ያለ ስሟ ስም ለጥፈውባት ሐዘንተኛ አድርገዋት አስቀመጧት። ያቺን ኃያል ሴት ጌታ ይባረክ። ዛሬ አንድ ሰው ሊያመልጥ ነው። ዛሬ አንድ ሰው ሊያመልጥ፣ የሰፈር አሉባልታ ሰብረው ሊወጣ፣ ሰዎች የሰጡትን ስም ሰብረው ሊወጣ፣ ያልሆነውን ነህ ያሉትን ሰብረው ሊወጣ። አሜን ነው። ግዴለም ገፋ አርጉትና የጊዜ ጉዳይ ነው፣ ሰብረት ትወጣለህ በሉት። ኃያሉ የኪዳን ነገር ካንተ ይወለዳል በሉት። የተነገረለት ትንቢት ያለው ነገር ልታቅፍ ነው በሉት። ጊዜው እየቀረበ ነው በሉት። አሜን ነው። የፋሬስ እናት ልትሆን ነገ፣ ዛሬ ግን ስም ተሰጥቷታል። ነገ እኮ የፋሬስ እናት ናት። እቺ ጀግና ልትባል ፋሬስን የወለደች ልትባል እኮ ነው። ግን ዛሬ ስም ተሰጥቷታል። ስትሸማቃ ነው የምትወጣው። ስታልፍ ሰው ሁሉ ይጠቋቆምባታል። እቺ እኮ ናት ሁለት ባል የሞተባት የገደለቻቸው። ሻጋማታ ለባሼ። ከዛ በኋላ ይሁዳ በግ ሊሸልት እየወረደ ወደ ተምና እንዳለ ሰዎች ሲያወሩ ሰማች። ከዛ እንደዚህ የሚል ቃል አለ ደስ የሚለኝ፣ የመበለት ልብሷን ቀደደች ይላል። አሁን ጊዜው ደርሷል አለች። ከዚህ በኋላ ሐዘን ለብሼ አልቀጥልም አለች። ከዚህ በኋላ አንገቴን ደፍቼ አልቀጥልም። አሁን ጊዜ ነው፣ ወጣለሁ ወደ አደባባይ። አሜን ነው ወይ? ጊዜ ነው አለች። ከዚህ በኋላ እንደ ትናንቱ የፈለጉትን ይበሉ፣ ሰፈር የሚያወራው ወሬ ያለ ሰብሬው ሄዳለሁ። አካባቢ አጥሮብኛል፣ ኢትሶኬ ሰብሬው ሄዳለሁ። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። ዛሬ ብዙ ኃያላን ያመልጣሉ። ብዙ ኃያላን ያመልጣሉ። አይገርማችሁም? አጥር ሰርቶ አስቀምጧታል። አጥር ሰርቶ ተድራ ከወጣችበት የአባቷ ቤት እንደገና በሙሽርነት ተብሎ እንዳልወጣች አሁን ደግሞ መልሰዋታል። ምን አይነት ዲፕሬሽን ውስጥ እንደከተቷት። ግን እኮ ኃያል ናት። አሜን ነው። የፋሬስ እናት እኮ ናት። ነገ እኮ ስሟ ሲጠራ የፋሬስ እናት ነው የምትባለው። አሜን ነው ወይ? አሜን ነው ወይ?
በጣም ደስ ይለኛል። ከዛ በኋላ እንደዚህ ያደረገች የመበለት ልብሷን ቀዳዳ ጣለችና ቆንጆ ልብስ ለበሰች። መጽሐፍ ቅዱስ ሲናገር የሴተኛ ዳሪ የሚመስል ልብስ ለበሰችና በኮርነር ጠበቀችው ይላል ይሁዳን። የሷ ነገር ከይሁዳ ቤት እንዳለ አውቃለች። አጃጃጃጃ ኪዳን ያለው ነገር ከይሁዳ ቤት እንደሚወለድ አውቃለች። አይ አለች፣ የፈለገ ቢሆን ቢከለክሉኝም እኔ ግን እቀበላለሁ አለች። ኪዳኑ በእኔ ይቀጥላል አለች። አሜን ትላላችሁ? አሜን ትላላችሁ? የተገዳደራት ኃይለኛ ነገር ስለሚወለድ ነው። ሶስተኛውን ልጅ እንደማይድርላት ስላወቀች ይላል መጽሐፍ ቅዱስ ሲናገር፣ እድሜው ገና ነው ብሎ ቢያቆያትም እንደማይድርላት ስላወቀች ከራሱ ከይሁዳ ወልዳለሁ ብላ ሄደች። ለምን ታውቃለች? ከይሁዳ ኪዳን እንዳለ፣ ከይሁዳ ቤት ኪዳን እንዳለ ስላወቀች እወልዳለሁ አለች። ሄደችና ቆመች ይላል። ይሁዳ መጣ። ሴተኛ ዳሪ መሰለችውና አወራት። አለያትም። አይገርማችሁም? የልጆቹ እና ሚስት እንደነበረች አለያትም። ጠጋለና አብሬሽ ባደር አላት። ምን ታረግልኛለህ ስለው ከፍየሎቼ መካከል አንድ ጠቦት ሰጥሻለሁ እልክልሻለሁ ሲላት፣ ታዲያ ለሱ መያዣ የሚሆን ምን ትሰጠኛለህ አለችው። አይ እንደሱ ከሆነ አምባርህን አምጣ፣ ቀለበትህን አምጣ፣ በትርህን አምጣ አለችው። ዋይዝ ናት። መያዣ አምጣ አለችው። ኢየሱስ ያደነ ቀለበት ኪዳን ነው። በትር ስልጣን ነው። አምባር ጸጋ ነው። አምጣ አለችው። ይይዘዋለሁ አለችው። ይቆይ እኔ ጋር ኦኬ፣ ፍየሉን ስትልክ ይሄን መልስልሃለሁ አለችው። እሷ ግን እንደዛ አልነበረችም። ጌታ ይባረክ። አረ ጌታ ይባረክ። መያዣውን ያዘችና ከሰውየው የምትፈልገውን ዘሩን ተቀብላው ሄደች። ይሁዳ በሰላም ከሷ ጋር ተኛ። ያንኑ ቀን አረገዘች። አይገርማችሁ? ያንኑ ቀን አረገዘች። ከልጆቹ ከሁለቱ አላረገዘችም ነበር። ከይሁዳ ከራሱ አረገዘች። ከዛ እንደዚህ ሆነ። ይሁዳ ካለፈ በኋላ ታሪኩ መልእክተኛ ላከ። የፍየል ጠቦት አስያዘና ያንን እንደ መያዣ የሰጠኋትን ነገር ተቀበለና ብሎ ሲልከው እዚህ አካባቢ የነበረች ሴተኛ ዳሪ ሲል፣ አረ ሴተኛ ዳሪ እዚህ አካባቢ ነው አታውቅም፣ ብትፈልግ ጠፋች። ከዛ በኋላ ተመለሰና አይ አላገኘዋትም ጌታዬ ያልከኝን ሴት አለው። እንዴት ሲለው የለችም፣ ለ3 ወር ተሸሸገች። ከ3 ወር በኋላ ድምጽ መምጣት ጀመረ። አረ የልጆችህ እናት እኮ ያቅለሸለሻት ነው አሉት። ሳታረግዝ አትቀርም። ጎናችሁ ያለውን ሰው ጽንሱ ጀምሯል፣ ማደግ ጀምሯል በሉት። አሁን ነገር እየጀመረ ነው በሉት። ፋሬስ እየተገላበጠ ነው በሉት። እየተገላበጠ ነው። ሴትዮዋ የዋዛ አይደለችም። ቀብ አርጋ ነው ሄደችው። 3ኛው ወር ላይ ያቅለሸልሻት ጀመር። ትንሽ ነገርም ሽሽታት አረ ዞር አድርጉልኝ ማለት ጀመር። እዲ ኢየሱስ ያድናል። ጎናችሁ ያለውን ሰው ጀምሯል፣ ነገር ጀምሯል በሉት። ነገር ጀምሯል፣ እየታወቀ ነው። አሁን ከፍ ከፍ ማለት ጀምሯል በሉት። አሜን ነው ወይ? ከዛ በኋላ እንደዚህ ያለ ይሁዳ አረገዘች። ቻ መንዝራ ጋለሞታ አውጡና አቃጥሏታል። አቃጥሏት አውጡና ሲል መጡ። ሆይ ያሉ ሊያቃጥሉ ሲመጡ እንዲህ አለች፣ ቆይ ተረጋጉ፣ ይደርሳል፣ ማቃጠሉ ይደርሳል። ግን ያረገዝኩት እኮ ይሄንን ለሰጠኝ ሰው ነው ብላ ማያዣ ብሎ የሰጣትን አምባሩን፣ ቀለበቱን፣ በትሩን ስታወጣ ይሁዳ ወይ ከምንዋረድ በሰላም አሜን ነው። ጎናችሁ ያረገዝከው እኮ ተራ ነገር አይደለም ማለት። አዎ እንደዚህ በጣም ነው ደስ የሚለኝ ስትናገር። እንደዚህ አለች፣ በዝሙት እኮ አይደለም ያረገዝኩት አለች። ለዚህ ሰው ነው ያረገዝኩለት። ይሄ ሰው ደግሞ ማለት ኪዳን ያለው ሰው ነው። የኪዳኑ ልጅ ነው ያረገዝኩለት አለች። አሜን ነው። ጎናችሁ ያልነው ሰው የጸነትኩት ጽንስ ተራ ጽንስ አይደለም፣ ተራ አይደለም በሉት። የተነገረለት ትንቢት ያለው የሚቀጥል የሚወርስ ነው በሉት። አሜን ነው ወይ? ኢየሱስ ያድናል። ኃያል ነገር ሊወለድ ነው። እንዴት ደስ ይላል። ይሁዳ እንደነገርኳችሁ ነው የአብርሃም የያዕቆብ ብሎ ከዛ በኋላ የወረደውን ያንን ትንቢት የሚያስቀጥለው ይሁዳ ሆኖ ሊቀጥል። አሜን ሊቀጥል ነው። በይሁዳ በኩል ነው ያዘር የሚቀጥለው። ለመሲሁ የተነገረው ትንቢት የይሁዳ ነው። ከ13ቱ ልጆች መካከል የመሲሁ ዘር የቀጠለው የይሁዳ አንበሳ የሚለው እኮ ለዛ ነው። አታልቅስ አለኝ ይላል ዮሐንስ ራእይ ላይ። አሜን ነው።
ከይሁዳ ነገድ የሆነው አንበሳ ይላል ስሙ የተጠራው። ተራ ነገር አይደለም በይሁዳ በኩል እየመጣ ያለው እኮ። ለዛ ነው ጭንገፋው፣ ለዛ ነው ሐዘኑ፣ ለዛ ነው ምቱ፣ ለዛ ነው ሐሜቱ። ግዴ ለውስጣችሁ ያለውን ሰው እንደዚህ ጎናችሁ ያለውን ሰው ተራ ነገር ስላልሆነ ነው ውጊያው የበዛው በሉት። ተራ ነገር ስላልሆነ ነው በሉት። አሜን ነው ወይ? አው ነገን ስለሚያየው ጠላት እዚህ ጋር ለመምታት፣ ለማሸማቀቅ፣ ለማሳነስ ይፈልጋል። ኖ ኖ ኖ ኖ ኖ አላንስም አለች። አላንስም ኪዳን ነው ይሄ ልጅ አይደለም ያስኩት አለች። ኪዳን ነው። በጣም ይገርማል። ትዕማር የመውለጇ ጊዜ በደረሰ ጊዜ ይላል በማህፀኗ 2 መንታ ልጆች መፋለም ጀመሩ። እኔ ቀድማለሁ፣ እኔ ቀድማለሁ፣ እኔ ነኝ አንደኛ፣ እኔ ነኝ አንደኛ። መጋፋት ሲጀምሩ አንደኛው እንደዚህ ያለ እጁን አረግ። አዋላጅቷ ቀይ ፈትል አነሳችና እዚህ ላይ አሰረችለት። አንደኛ ና አለችው። ምልክት ሰጠችው። ዋው ዛራ አንተ አለችው። አይገርማችሁ? ሮንግ በሆነ መንገድ ነው የመጣው። ልጅ ሲጀመር ሲወለድ በጭንቅላት ነው የሚመጣው። ይሄኛው የመጣው እንደዚህ ነው፣ በእጁ ነው። ስጦታ እየሰጠ ጉቦ እየሰጠ ግዴ ለምሮንግ በሆነው መንገድ የመጣው ሰውዬ አይቀድምህም በለው። ጎናቸው ያለው ሰው አይቀድምህም በለው፣ አይቀድምህም በለው። አሜን ነው ወይ? እንዲህ ብሎ መጣ። እንደምንም ቀድመዋለሁ ብሎ ነው፣ እንደምንም ብሎ ነው የመጣው። ሴትዮዋ መሳይ እንኳን መጣ ብላ ቀይ ፈትል ከዚህ በፊት አዋልዳ ታውቃለች። ልጅ በእጅ እንደማይመጣ ታውቃለች። አሰረችለት። አይገርም? ቀይ ፈትል ድምቅ ያለ ቆንጆ ስም ሰጠችው። ፌመስ ሆነ፣ ዝነኛ ሆነ። የመጀመሪያ ተብሎ ኤክስፔክት ተደረገ። አይገርም? እንደዚህ እኮ አለ። አሃ ከዛ በኋላ ይሄኛው እየተጠበቀ ይመጣል ተብሎ ከኋላ መጣ። ከኋላ መጣውን ነው። ግዴ የለም ጎናቸው ያለን ሰው መቀደም የለም በሉት። ኢትስ ኦኬ ጊዜ ጉዳይ ነው፣ ትወጣለህ በሉት። ሰርፕራይዝ የሚያደርግ ነገር ሆነ። አፈት ልኮ ሲመጣ እንደዚህ ያለች እንዴት ጥሰህ ወጣ እንዴ? እኛ እየጠበቅን ያለ ነው ይሄኛውን ነው። ሀገሩ ሁሉ እያወቀ ያለው ዝናው የወጣው አገልግሎቱ ስሙ የታወቀው የዚህኛው ነው። አንተ ቤት በኩል መጣ። ጎናቸው ያለው ሰው ያልተጠበቀ ሰው ዛሬ ፍልጥ ይል ነው ብለስ ያልተጠበቀው አይገርማችሁ? ኤክስፔክት ያልተደረገው የሆነ ሰው ያየን እኛ በዚህ በኩል አደገኞች ሊነሱ። ኧረ ተው ግድ የለም ፋሬስ እኔ ነኝ በሉት። ጎናቸው ያለውን ሰው አዎ እኔ ነኝ በሉት። እንዴት ጥሰህ ወጣ ልብ አለው በሉት። አሜን ነው ወይ? አዋላጂቱ እንደዚህ እንዲህ አለች። እንዴት የሆነ ኃይልማ ገፍቷል። የሆነ ነገርማ አለ ከበስተጀርባ። ፋሬስ ዛራን እየጠበቅን በዚህ በኩል አንተ በዚህ ጋር ዋው! እንደዚህ ነው ዛሬ የሚሆነው። እየተጠበቁ ያሉ እያሉ ስም እየተሰጣቸው ያሉ ታፔላ የለጠፉ ቀይ ፈትል የተደረገላቸው አካባቢ የሚያውቃቸው እያሉ ያልተጠበቁ ይወጣሉ። ዋው! ትንቢት ነው። ጎናቸው ያለው ሰው ጨበጥ አድርጉትና ያልተጠበቀ ሰው ሊወጣ ነው በሉት። አዎ ሊወጣ ነው። ኪዳን ያለው ሊወጣ ነው። የተነገረለት ሊወጣ ነው። ቃል ያለው ሊወጣ ነው። ትንቢት የያዘው ሊወጣ ነው። ቀይ ፈትል አልተደረገለትም። ይሄኛው አልተጠበቀም። ኤክስፔክት አልተደረገም። ግን ድንገት ሲወጣ እንዲህ ይባላል። እንዴት ጥሰህ ወጣ? ይሄንን ከበባ እንዴት ጥሰህ ወጣ? አጥሮ ከልሎ ከዚህም አታልፍም ያለን ዛሬ ታስገርመዋለህ። እንዲህ ይላል፣ አንተ ጋማ የሆነ ነገር አለ ይላል። ከበስተጀርባ የገፋ እጅማ አለ ትባላል። አሜን ነው ወይ? በቅባት ሰብረውም ይወጣሉ። ዛሬ በቤታቸው መሽገው እየጸለዩ ያሉ አካባቢ ያልጠበቃቸው ስማቸው የማይታወቅ መልካቸው ምንም ታይቶ የማይታወቅ አዳዲስ የሆኑ ሰዎች ጥሰው ይወጣሉ። ዛሬ ጥሰው አዋላጂቷ እንኳን እንግዲህ በጣም እኮ ነው የሚገርመው። ኤክስፔክት አልተደረገም፣ ጭራሽ አልተጠበቀም። ወይኔ ኧረ እንዴት ደስ ይላል። እንግዲህ ለምጎናቸው ያለውን ሰው ዛሬ ፋሬስ ሊሆን ነው በሉት። እንዴት የሚያስብል አደራረግ አንተ ላይ ልናይ ነው በሉት። እኔ እኮ ዝም ብሎ ቸርች ሲመላለስ ሳይው ምንም ያለበት አይመስለኝም ነበር። እንዲህ አደገኛ ነብይ ነው እንዴ ልትባል።
በቃ እኮ ነው ዝም ብሎ ኢየሱስ ኢየሱስ ሲል ዝም ብሎ ይመስለኝ ነበር። እንዲህ አደገኛ ቅባት ያለበት ሰው ነው እንዴ ልትባል። ጎናችሁ ያለው ሰው ይሄ መልእክት ያንተ ነው በሉት። ገርማችኋል። ከዛ በኋላ የመሲሁ ዘር የወጣው ከፋሬስ ነው። አይገርማችሁ? ፋሬስ ለካ እዚህ ድረስ የተገዳደረው እንዳይወለድ ፋሬስ የተገዳደረው ለተነገረለት የትንቢት ቃል የመሲሁ ግንድ ስለነበረ ነው። ኢየሱስ የመጣው በፋሬስ ግንድ በኩል ኢየሱስ ያድናል። የዳዊት ዘር የሆነው እሱ የመጣው ከላይ ጀምራችሁ ስትወርዱ በፋሬስ በኩል የወረደው የተወለደው ኃይለኛ ነው። ኃይለኛ ነገር ስላለብህ ነው የተገዳደረ በለው። ጎናችሁ ያለውን ሰው ኃይለኛ ነገር ተራ ነገር ስላላቀፍክ ነው በሉት። ይሄ ሁሉ ውጊያ፣ ይሄ ሁሉ ሰልፍ፣ ይሄ ሁሉ ከበባ ለካ አሜን ነው ወይ? ዛሬ የሐዘን ልብሳቸውን አውልቀው ቀደው የሚወጡ ሰዎች አያለ። ዛሬ ሰፈር የሰጣቸውን ስም ቀደው የሚሄዱ ሰዎችን አያለው። ዛሬ አካባቢ ያጠራቸው በፋይናንስ ሊሆን ይችላል፣ በሌላም ነገር አትችልም የተባሉ ሰዎች ሰብረው ሲወጡ አያለ። ጥሰው ሲሄዱ አያለ። አው ጥሰው ሲሄዱ፣ ሰብረው ሲሄዱ፣ ያልተጠበቁት የተሸሸጉት ግን ቃል ያላቸው ኪዳን ያላቸው ዛሬ ልናገርባችሁ። ቢዝነሳችሁ ላይ ፋሬስን እናገራለሁ። አገልግሎታችሁ ላይ ፋሬስ እናገራለሁ። ትምህርታችሁ ላይ ፋሬስ እናገራለሁ። አልተጠበቅም አይደል? ነገር ግን እንዴት የሚያስብል ነገር አንተ ላይ ይሆናል። አሜን ለሚል አሜን ሆነለት። አልጠበቅንም ነበረ። ከሃይስኩል እንኳን ታልፋለህ ብለን አልጠበቅንም ነበረ። ጭራሽ ዶክተር ሆነ አረፍከው ትባላለህ። ጎናችሁ ያለው ሰው ይሄ ትንቢት ያንተ ነው በሉት። አዎ እኔ ከአካባቢ እንኳን የሚያልፍ አይመስለኝም ነበር ያንተ አገልግሎት። ዓለም አቀፍ አደረከው። ጭራሽ እንዴት የሚያስብል ነገር አንተ ላይ ይሆናል። ጎናችሁ ያለው ሰው አሜን ነው ወይ? ዛሬ እንዴት የሚባሉ ሰዎች ያያሉ። እንዴት አልጠበቅንም ነበር፣ አልገመትንም ነበረ። ከዚህ ሰርክል ታልፋለህ ብለን እውነቱን ስነግርህ ይሏቸዋል። ነገ መጥተው እውነቱን እነግርሃለሁ ከዚች እንኳን ታልፋለህ ብዬ አልጠበቅኩም ነበር። ጭራሽ ዓለም አቀፍ። ኧረ ኢየሱስ ያድናል! ኧረ ኢየሱስ ያድናል! ክብራን ኢየሱስ ያድናል! ኧረ ኢየሱስ ያድናል! አዎ እንዴት ጥሰህ ወጣ? ከኛ ሰፈር እኮ ሰው አይወጣም ነበረ። አንተ እንዴት ጥሰህ ወጣ? አካባቢያችን ላይ እኮ እንደምንም ዲፕሎም ይደረሳል እንጂ ማስተርስ ላይ አይደረስም፣ ፒኤችዲ ላይ አይደረስም። አንተ እንዴት ጥሰህ ወጣ? ለሱሉልታ ቅዱሳን እናገራለሁ። የሆነ ሰፈር ሰጥቶ ከዚህ አትወጡም ያላችሁን ነገ ታስገርሙታላችሁ። እንዴት ጥሰህ ወጣ? እንዴት ጥሰህ ወጣ? እንዴት ጥሰህ ወጣ? ምን አይነት የተለየ እጅ ቢያገኝ ነው ጥሰህ የወጣው? ምን አይነት የተለየ ቅባት ቢነካ ነው ጥሰህ የወጣው? ምን አይነት ሻካማራባስ ሄካማቻት የስ እንዴት ጎሸም አርጉትና ጎናችኋል ነገ በሉት። እንዴት የሚያስብል ነገር አንተ ላይ ያየው ነው በሉት። እንዴት ጥሰህ ወጣ ልትባል ነው በሉት። መነጋገሪያ የሆነ ነገር አንተ ላይ ነው በሉት። አዎ መነጋገሪያ የሆነ ነገር ቤት ውስጥ ግምት ያልተሰጣቸው እንደ ዳዊት አይነቶች ግምት ያልተሰጣቸው እነ ኤልያብ እያሉ ትከሻቸው ቀና ያሉ እያሉ በግበግ የሚሸተውን አሜን ነው ወይ? yes እንዴት ጥሰህ ወጣ? እንዴት ግዴላችሁም። ይሄ የእናንተ መልእክት ነው፣ ትንቢታዊ መልእክት ነው። ጎናችሁ ያለውን ሰው ነገ ይሉሃል በሉት። ነገ ይሉሃል። እያየው ነው ስትባል በሉት። እያየው ነው ስትባል እያየው ነው። አጥረውት ሊሆን ይችላል። አይታለፍም ብለው አጥረውት ሊሆን ይችላል። አታልፉም ባይ ሊኖር ይችላል። ነገር ግን እንደዚህ ይሆናል። ሰብረ ስትወጣ እንዲህ ይሏል። እንዴት ጥሰህ ወጣ? ለካስ የሚወለደው ከባድ ነው።
ለካስ የሚወለደው ቃል ያለው ነው። ለካስ የሚወለደው ኪዳን ያለው ነው። ተራ አይደለም፣ ተራ አይደለም። ዋው! ኢየሱስ ያድናል። ኢየሱስ ያድናል። እስኪ ሰብሬ ወጣለሁ በሉ። ሰብሬ ወጣለሁ በሉ። ድገሙና ጥሼ ሄዳለሁ በሉ። ያሰመሩትን መስመር አልፌ ሄዳለሁ በሉ። አልፌ ሄዳለሁ፣ አልፌ ሄዳለሁ። እዚህ ድረስ ብቻ ብሎ ያሰመረልህ ካለ እንደዚህ ትለዋለህ። ኖ ኖ ኖ ኖ ኖ ኖ ኖ የታየልኝ ሩቅ ነው፣ የታየልኝ ላይ ነው። አዎ ሰብሬ ሄዳለሁ፣ አልፌ ሄዳለሁ። አዎ ሻካማታ ጀላ ባራባሴ አንድ ጊዜ 430 ዓመት በግዞት የያዛቸውን እስራኤላውያንን ሊለቅ ፈርዖን እንደዚህ አለ። መሄዱን ይሂዱ አለ፣ ግን ከዚህ አይለፉ አለ። ገደብ ያበጃል። አይ መሄዱን ይሂዱ፣ ግን ከዚች እንዳያልፉ። እሱ ኦኬ ይሂዱ፣ እሺ ትንሽ ለቀቅል አድርጋቸው፣ ግን ከዚህ ግድ የለም። ያሰመረልን አይደለም አልፈት ሄዳለህ በሉት። ጎናቸው ያለውን ሰው ያሰመረልን አይደለም የሰጠ ቦታ ድረስ አይደለም አልፈት ሄዳለህ በሉት። አልፈት ሄዳለህ፣ አልፈት ሄዳለህ። ለቆ ሞቷል። እዚህ ድረስ ብሎ ገደብ እየሰጠ ለቆ ሞቷል። አልፈን እንሄዳለን፣ አልፈን እንሄዳለን። የተርሴስ ልጅ ሆይ የሚከለክልሽ የለምና በአገርሽ ላይ እንደ አባይ ወንዝ ጎርፈሽ ለፊ፣ ጎርፈሽ ለፊ። ግድ የለምው ጎናቸው ያለው ሰው ጎርፍ አስፈቅዶ አይደለም ያልፈው በሉት። እየሰበረ እየገነጠለ ነው ሄዶ በሉት። አሜን ነው ወይ? ዛሬ ያገኛችሁ ቅባት እንደዛ ነው የሚያደርገው። የሆነ ገደብ አስምረውልሃል፣ የሆነ እንከን አበጅተውልሃል። ከዚህ በላይ አትሄድም ብለው ገድበዋል። ጥሰው ትሄዳለህ። ልክ እንደ አባይ ወንዝ እየገነጠልከው፣ እርከን ከሆነ እየሰበርከው። አሜን ነው ወይ? እየሰበርከው እንደ አባይ ወንዝ ጎርፈሽ ለፊ፣ የሚከለክልሽ የለምና። ግዴ ለምጨበጥ አርጉትና የሚከለክል የለምና በሉት። ገደቡን ጥሰው እንድትሄድ ዛሬ ተፈቅዶልሃል በሉት። እዚህ ድረስ ብለው አስምረውልሃል፣ ጥሰው ትሄዳለህ። ከዛ ነገ ይመጡና እንዲህ ይሉሃል፣ አልጠበቅንም ነበረ። እንዴት ጥሰ ወጣ? እንዴት! ዋው ዋው! ኦ እንኳን መጣችሁ ዛሬ። አረ እንኳን እዚህ ተገኛችሁ ዛሬ። ግድ የለም ጎናችሁ ያለው ሰው ይሄ ትንቢታዊ ቃል አግኝቷል። ከዚህ በኋላ አትያዝም በሉት፣ አትያዝም በሉት። የነገው ተረኛ ፋሬስ አንተ ነህ በሉት። ጎሸም አድርጉትና ከፍታ ላይ ነው ማይህ በሉት። አው አይ እንደነሱ ግምት ነው የሚያስቡክ። ለዛ እኮ ነው ይገምቱዋል። አይ ብሄድ ከነንትና በላይ አይሄድም ብለው ይለዋል። ኖ ኖ ኖ ኖ ኖ ኖ አልሰማም፣ አልሰማም በሉት። ጎናቸው ያለው አልሰማም። አንድ ብቻ የምሰማው ድምጽ አለ፣ እሱም የላይኛው ነው በሉት። አልሰማም በሉት። አልሰማም፣ ኧረ እኔ አልሰማም ይለዋል። ይሄዳል። ጥሩ ነው፣ አሪፍ ነው፣ አጀማመሩን አይቼዋለሁ። ብሄድ ግን ከነንትና አያልፍም ይለዋል። ኖ ኖ ኖ አልሰማም። ሰብሬ ሄዳለሁ፣ አልፌ ሄዳለሁ፣ ጥሼ ሄዳለሁ። ሚከለክልሽ የለምና፣ ሚከለክልሽ የለምና እንደ አባይ ወንዝ ጎርፈሽ። ወይኔ ደስ ሲል ጎርፈሽ። ቀስ ቀስ እያልሽ እኮ አይደለም ጠዛሽ ሆኖ አይታችኋል። መቼም ሰሞኑን ጎርፍ አለ አይደል? በየቦታችን ይኸው እንዴት እየተደበለበለ እንደሚመጣ። መጣብኝ ነው የሚለው ተግዳሮት ሲያይክ፣ መጣብኝ ነው የሚለው። መጣልኝ አይልህም፣ መጣብኝ ገንጥሎ ይሄድ ነው የሚለው። ጎናችሁ ያለውን ሰው ከፊት ያለው ችግር እየፈራህ ነው በለው፣ እየፈራህ ነው በለው። መጣብኝ እያለ ነው በለው። ቅባት ይዞ መጣብኝ እያለ ነው በለው። እናገራለሁ ዛሬ በኢየሱስ ስም ጥሶ ጥሶ መሄድ። ለዚህ ጉባኤ ጥሶ መሄድ ሆነ። ለዚህ ጉባኤ ጥሶ መሄድ ሆነ። ሰብሮ መሄድ ሆነ። አው የስ ክብራል ክብራል። ጎሸም አድርጉት ጎናቸው ያለውን ሰው አታጣበኝ ልስፋፋበት በሉት። አታጣበኝ ልስፋፋበት በሉት።
ካሁኑ እየበቃኝ አይደለም የያዝኩት ቦታ በሉት። ኢየሱስ አው ቅባታ